ዛሬ ይዤላችሁ የመጣሁት የነጻ ትምህርት እድል ለሃይ ስኩል ቶፕ ተማሪዎች የሚሆን ምናልባትም በዓለም አቀፍ ደረጃ ኮምፒት ለሚያደርጉ ተማሪዎች የሚሆን እድል ነው ይዣለሁ። ስለዚህ ይህን እድል በተመለከተ እድሉም ፒርሰን ስኮለርሺፕ ይባላል። የሚሰጥበትም ዩኒቨርሲቲ ኦፍ ቶሮንቶ ይባላል። ይህ ዩኒቨርሲቲ በዓለም አቀፍ ደረጃ ከሁለተኛ እስከ 32ኛ ደረጃ የሚወጣ ዩኒቨርሲቲ ነው። ስለዚህ እዚህ ዩኒቨርሲቲ ላይ ምናልባትም ሃይስኩል ላይ ያላችሁ በቀጣይ ሃይስኩላችሁን የምትጨርሱ ወደ ዩኒቨርሲቲ የምትገቡ ተማሪዎች የሚመለከት እድል ነው። ስለዚህ እናንተ ይህንን እድል በተመለከተ እንዴት እሞላለሁ? 3 ስቴፕ አለው። ኖሚኔት መደረግ መቻል አለባችሁ በሃይስኩላችሁ። ከዛ እናንተ ለአድሚሽን ሰሚት ማድረግ አለባችሁ። 3ኛ እናንተ ደግሞ ለስኮለርሺፑ ዶክመንቶቻችሁን ሰሚት ማድረግ መቻል አለባችሁ። ይህንን እድል በተመለከተ ዘርዘር ያለውን እንዴት ነው የምንሞላው፣ የት ነው የሚሞላው፣ እያንዳንዱ ስቴፕ ላይስ ምን ሊያስፈልገን ይችላል፣ እንዴት ጋይድ እንደረግ እንችላለን የሚለውን መረጃ ለማግኘት ከዚህ ባዮችን ላይ በተቀመጠው ሊንክ ላይ ዝርዝር መረጃዎችን ታገኛላችሁ። ዩቲዩባችን ላይ ገብታችሁ ዝርዝር መረጃውን እንለቃለን፣ እዙ ጋር መመልከት ትችላላችሁ። ነገር ግን አሁንም ቢሆን ስለዚህ መረጃ የበለጠ ነገር እፈልጋለሁ ካላችሁ ለሁለት ሰው በነፃ መረጃውን ጋይድ ማድረግ እንችላለን። አፕላይ ከመደረግ ከኖሚኔሽን እስከ ሰሚሽን ድረስ ጋይድ ስለምናደርግ ፍላጎት ያላችሁ ሰዎች ከዚህ ሊንካችን ላይ እዚሁ ላይ ኮመንት ሴክሽናችሁ ላይ ሀሳብ አስተያየታችሁን ጻፉልን። የእናንተን ስም፣ ስልክ፣ ኢሜል አድሬስ እና ፍላጎታችሁን አሁንም ጋይድ መደረግ ይፈልጋሉ የምትሉ ሰዎች መረጃ ስጡንና እኛ 2 ሰዎችን በተለያየ ቴክኒክ እንመርጣለን፣ ራንደምሊ እንመርጣለን ማለት ነው። ስለዚህ እኛም ሁሌ እንደምታደርጉት ሀሳብ አስተያየታችሁ አይለይን እያል በተለይ ደግሞ ወዳችሁት ከሆነ ላይክ አድርጉት፣ ሀሳብ አስተያየታችሁን ስጡን። እናም አዲስ ከሆናችሁ ሰብስክራይብ እንድታደርጉ ለሌላውም ሰው እንድታካፍሉ እያል ዛሬ ላይ ይዘንላችሁ የመጣ ነው የነጻ ትምህርት እድል ይህን ይመስላል። መልካም ሁሉ እድል እንመኛለን። ባይ ባይ።